ረጅም አመት በጤና እየኖረች ያለች አያቴ አብዛኛውን ጊዜ ጉበትና ኩላሊት ነው የምትበላው እና ያው አሁን ደግሞ ጉበት ብዙ ሚነራል እንዳለው ምናምን ስማር ለልጆቼ መመገብ ፈልጌ ግን ድንቤ ጠብሼ ብሰጣቸው እንደማይበሉ ስለገባኝ የስጋ ስጎ ወይም ቦለኛ ስለመስራት ከጉበት ጋር አስቤ ይሄንን ሰራው። ከዛ በጣም ወደዱት። ይሄንን ነው በብዛት የምንጠቀመው ማለት ነው። እና ያው የሚያስፈልጋችሁ ነገር የተፈጨ ስጋ፣ የተወሰነ ጉበት፣ እንደ ፍላጎታችሁ በዛ ማድረግም ማሳነስም ይቻላል። ሽንኩርት፣ ነጭ ሽንኩርት፣ ካሮትም ፈጭቼ ጨምሬበታለሁ። ሮዝመሪ፣ ብላክ ፔፐር ምናምን ጥሩ ነው ለጣም። ሌላ ደግሞ የጨመርኩት በውሃ ፋንታ ባምብራዝ ነው ወይም መረቅ ማለት ነው የአጥንት። በሌላ ቪዲዮ ሰርቼ ላሳያችሁ ሞክራለሁ፣ ግን ከባድ ነገር አይደለም። አጥንት የዶሮም ሊሆን ይችላል የበሬም ከጥሩ ቦታ ገዝታችሁ ጥሩ ሶርስ ለማድረግ ሞክሩ። ከዛ በኋላ በውሃ ረዘም ላለ ሰዓት መቀቀል ነው። ከዛ ውሃውን አጥልሎ መጠቀም ይቻላል። እሱም በጣም ጥሩ ነው። ጀሊተን ምናምን አለው። ሌላ ያው ቲማቲም አድርጌያለሁ። ቲማቲም ፔስት፣ ቶሜቶ ፔስት ወይም የተፈጨ ምናምን ማታገኙ ከሆነ ችግር የለውም። ቲማቲም ፈጭታችሁ ራሳችሁ መጨመር ትችላላችሁ። ቅመሞቹንም መጨማመር ይቻላል። እና ደግሞ በኢንስታንት ፖት ነው የሰራሁት ወይም ፕሬሸር ኩከር ማለት ነው። መጀመሪያ ካቁላላው በኋላ ሳቴ በሚለው ፈንክሽን ከዛ ከልሽ ስጨርስ 15 ደቂቃ ፕሬሸር ኩክ ነው ያደረኩት። ዩዥሊ ይሄ 1 ሰዓት 2 ሰዓት ላይ ያው መብሰል ይኖርበታል ጥሩ እንዲሆን። ግን ፕሬሸር ኩከሩ አነስ ባለ ሰዓት በደንብ ያበስልላችኋል። እና ይሄንን ፍርፍር ሰራበታለሁ። በፓስታ ይበሉታል። እንዲሁ ራሱ ያበሻ ቅቤ ምናምን ጨምሬበት በእንጀራ ምናምን ይበላሉ። በጣም አሪፍ ነው፣ ሞክሩት። ምንም ጣዕሙ አያስታውቅም። የጉበት ምንም ጣዕም የለውም። ይሄን ይመስላል። ሞክሩና ሀሳባችሁን አሳውቁኝ።